jedhu Itoophiyaa keessatti hirmaannaa Oromoo alatti seenaan hojjetame tokko iyyuu hin jiru. Tokko seenaan nu ilaallee waan hin jirreef haaromsina. Keenya jennee waan yaadnuuf keenya jechuun warra kaaniin keessan miti jechaan jiru nuti. Oromoon keenya gaafa jedhu kan waliiniti jechuudha malee kan Oromoo duwwaa jechuu miti. Sanas keenya jettu dhugaadha keenya. Yeroo keenya jennu nuti biyya Itoophiyaa jedhamtu keessatti gahee qabnaa. Achi keessa jiraannaa. Kan koof kan kee jechuudha. Kan keenya jechuun. Kan keenya jechuun kan koo jechuu miti. Kan koof kan kee jechuudha. Warri kan koo baranoo rakkatu keenyaa kan jaalatan. Garuu kan waliiniti. Waliin hojjenne, waliin ijaarre, waliin eegne, dhiiga keenya, maallaqa keenya ammas waliin eegganna. Walqixxummaadhaan wal kabajnee karaa seeraan, karaa nagaatiin waliin jiraannaa. Kana alatti wanti ta'uudha malu kana booddee baay'ee abdii kan qabu natti hin fakkaatu. ምንም እንኳን ጫና ቢደረግበት ቋንቋውንና ባህሉን ማቆየት የቻለ ህዝብ ነው። ከእናንተ አይፈልግም እሱ። ማንም ቋንቋውን አልነጠቀውም፣ አቆይቶታል። በራሱ ባህል የገዳ ስርዓትን ማንም አላፈረሰውም፣ ቆይቷል እኮ አለ። አከም በስቷል። ኦሮሞ ነኝ ብሎ የማያውቀው ሰው ሁሉ በአክስቴ ባጎቴ ባያቴ በወንድሜ በምናምኔ እያለ አከም ይላል። ጠቅላይ ሚኒስትሩ ቤተ መንግስት በ49 ቢሊዮን ብር እየገነቡ ነው። እየገነቡ ነው። በ49 ሳይሆን በ400 በ500 ቢሊዮን ነው የሚገነቡት። ለምን 49 እንደሆነ አላውቅም። ልንገነባ ያሰብነው የጫካ ሃውስ ይባላል። ልንገነባ ያሰብነው ለኢትዮጵያ ለአፍሪካ ኩራት የሚሆን ሳተላይት ሲቲ ነው። ልንገነባ ያሰብነው የኢትዮጵያን ቤት ነው። ነገር ግን ያ ፕሮጀክት ቢያንስ 2 ቢሊዮን ዶላር እንዲያመጣና በአንድ ተኩሉ አካባቢውን ገንብተን ትርፍ እናተርፍበት እንጂ ፓርላማ መጥተን እባካችሁን ቤተ መንግስት መንገነባበት 49 ቢሊዮን ብር ስጡን ለማለት አይደለም። አልጠየቅናችሁም፣ አንጠይቃችሁ። የሚገነባው ሳተላይት ሲቲ ነው። የሚገነባው እጅግ ሞደርን የሆነ ነገር ነው። ታዩታላችሁ፣ ትኮሩበታላችሁ። ባትኮሩበትም ልጆቻችሁ ይኮሩበታል። አሁን ለምን ሽኩቻው መጣ 49 ከየት መጣ ስትሉ ጫካ ከፍ ያለ ቦታ ላይ ነው ያለው። እኛ ስር ኤምባሲዎች አሉ። አኮረፉ ሊያዩን ነው ብለው ምሁር መሳይ የኢትዮጵያ ምሁር መሳይ ሰው እራት ጋበዙና ሰውየው በዚህ ሁሉ ኑሮ ውድነት በ49 ቢሊዮን ብር ቤተ መንግስት ሲገነባ እንዴት ዝም ብላችሁ ታያላችሁ አሏቸውና እነሱ ወጥተው ጻፉ። እዛ ስር ያሉ ኤምባሲዎች የማይታዩበትና ችግር የማይፈጠርበት መንገድ እንፈጥራለን። እራት የበሉ ምሁሮቻችን የጻፉትን ጋዜጣ እናነባለን። ጫካን ግን እንገነባለን። ጀምረን የተውነው የለም፣ ጀምረን የማንጨርሰው ነገርም አይኖርም። ስንጨርስ የኢትዮጵያን ልማት የኢትዮጵያን ብልጽግና እንዲያፋጥን አድርገን እንጂ ግን የኢትዮጵያን ችግር እንዲያባብስ አድርገን አንሰራው። ቦታው ላይ የሚገኝ ሀብት ጫካን በመንገነባበት ሞዴል አዲስ አበባ 5-10 ቦታ ስራ ቢጀምር 1 ብር መንግስት አይለምንም። እኔ ደላላ ቢጫወትበትን መሬት ተጠቅሜ ነው የምሰራው እንጂ ከማንም የምጠይቀው ገንዘብ የለም። ስራው ሲያልቅ ግን የኢትዮጵያ ቤት እንጂ የመንግስት ቤት አይደለም። የኢትዮጵያን ቤት ነው የምንገነባው። ፓርላማው ከፈለገ ትንሽ ጊዜ ይስጠንና በአካል እናየዋለን። እዩትና ትመሰክራላችሁ። ኢትዮጵያ ውስጥ የብሔር ጥያቄ የሚባለው ጉዳይ ላለፉት 50-60 ዓመታት ዋነኛ መነጋገሪያ አጀንዳ የፖለቲካ ሐሳቤ ነው። እኛ እንደ ብልጽግና የምንለው ምንድነው? የትኛውም ብሔር የዲሞክራሲያዊ የሰብአዊ መብት ጥያቄዎች ተገቢ ናቸው፣ መጠየቅም አለባቸው፣ በተገቢው ምላሽ ማግኘትም አለባቸው። ነገር ግን
እንደ ፓርቲ መታገያ መሆን የለባቸው። የብሔሮች መብት እና ጥያቄ ምላሽ አግኝቶ በሀገር ጥላ ስር ካልተሰባሰቡ በስተቀር ለዚህ ብሔር ብቻ ነው የምታገለው ብለህ ለሌላ ብሔር ከሚታገለው ሰው ጋር በሚመሳሰል እሳቤና ቪዥን አገል ተገነባ አትችልም። ብልጽግና ዝም ብሎ አይነት ቼንጅ አይደለም። እነዚህን እሳቤዎች ያፈረሰ ነው። ማንኛውም ዜጋ የብልጽግና አባል መሆን ይችላል። ማንኛውም ዜጋ እስከቻለና ሕግ እስከተከተለ ድረስ መምራት ይችላል። ማንኛውም ዜጋ በከባቢው ወይም በብሔሩ ሁለተኛ ተደርጎ አይቆጠርም። ሁሉም እኩል ነው የሚል እሳቤ ያለው ዲኖን ኬኝ ኦሮሞን ቡልቹ እንደንደው ኦሮሞን ሐመቴ ጅራችሱ እንደንደው ጀደኒ ቢታምርጋ ዋንገራ ገራ ያላ ጅሩ ያ ዲኖተ ኬኛ ኦሮሞን ብልቹ ዱዋሶን ተይን ኢጃሩ ዋን ቤኩፍ የሮ ገባባ ኬሰት ኦሮሞን አኩመ ከሌሳ ፈላሰመ ገዳ አዱኛፍ ኬኔት ፈላሰመ ሃራ አፍሪካፍ አዱኛፍ ከራ ሳይንሳዋ ተይን ኬኔ አከስኒ ተገርሲስ ዋዳስኒ ገሉ በርባደ ፈላሰምኒ ሃራ ዳበኒ ኬኝ ኡመኒ ኬኝ ወሊን ተኤ አዱኛፍ ጉማቹ ኩን ፉርማተ ረኮ አፍሪካ ኬሰት ቁነማ ጅሩፍ ፉርማተ ጉዳ አከተው ሸኪ ተኮዮ ሂንቀብኑ አኩመ ከሌሳ ኢትዮጵያ ኒጃራ ሰባፍ ሰብለሚ ወሊን ጃለላፍ ወልከበጃን ወሊን ጅራና ወሊን ታኔ ጋንፋ አፍሪካፍ አፍሪካ ኒጃራ ከነራ ሁምኒ ኑዳቡ ደንደው ቶኮዩ ሂንጅሩ ዱካስ ወራን ጀቻም ሚቲ ከምቤኑ ጎቻም ቤና አከት ወራነሙስ ዋን ቤኑፍ ወራነ ሚዲያ ወራነ ድሬ ወራነት ገጌፈሙ ወራነ ቤኩምሳን ገጌፈሙ ወራነ ዲናግዴን ገጌፈሙ ገመ ሁንዳን ቆጳ ዋን ታኔፍ ዲኖን ኬኝ ለመሰዲ ያዱ ቀብዱ ሲንገቾ ወርባን አድዋት ኤኙ ዱዌ ጀናን ጣሊያን በቀቴ ኢትዮጵያን ብየ ብልሱማ ጀደምት ኦሮሞ ሚቲ አደ ወራነ ከምረት ኦሮሞን ኦሶ አርሳን ተይን ብይኩም ብየታቴ ከንቱርት አርሳ ከፈሌ ብዬ ጃሪ ከነ ኤኙፍ ዲስኔ ጎለት ዴቢና ሂንዴቢኑ ብዬ ጃራ አባን ጅፋር ሞቲ ጅማዱ ቆፋ ኦሶን ተይን ሞቲ ብልቻታፍ ፈጎ ያደን ቱረን ራጀዱ ኢትዮጵያ ኬሰት ሂርማና ኦሮሞ አለት ሴናን